በመጀመሪያዎቹ 18ኛ ክፍለ ዘመን ዩናይትድ ስቴትስ በጣም ተከፋፍላ ነበር። ሚሊዮን አፍሪካኖችም ባሪያ ነበሩ፣ ነገር ግን በቁጥር የሚቆጠሩም ነፃ ነበሩ። ነጮችም መፍራት ጀመሩ፣ ምክንያቱም አመፅ ያስነሳሉ፣ እኩልነት ይመጣል። አንዳንድ በባሪያ ንግድ የነበሩ ባለሀብቶችም አልፈለጉም። ጥያቄያቸው የነበረው እንዴት አብረን እንኖራለን ሳይሆን እንዴት ማስወጣት እንችላለን ነበር። በ1816 ስልጣን የነበራቸው ባለሀብቶች አሜሪካን ኮሎናይዜሽን ሶሳይቲ ኤሲኤስ የሚል ተቋም አቋቋሙ። ስሙም ጥሩ ይመስላል፣ ነገር ግን ስራው በጣም ከባድ ነበር። ዓላማው የነበረው ጥቁር አሜሪካኖችን ወደ አፍሪካ መላክ ነበር። አሜሪካን ነፃ ማውጣት ማለት ነው። ባለሀብቶች ደግፎታል፣ ዘረኞች እንደዛው። ኢቨን ፖለቲሽኖች ደግፎት እንደነበር ይነገራል። ጥቁርና ነጭን አብሮ መኖር አይችሉም ብለው ስለሚያምኑ ማለት ነው። በ1822 የመጀመሪያው መርከብ ወደ ምዕራብ አፍሪካ አረፈ። ነገር ግን በማላሪያ፣ በረሃብ፣ በአየር ለውጥ ብዙዎቹ ሞቷል። ያረፉት ግን ቸርቾችን፣ ትምህርት ቤቶችን፣ አሜሪካን ስታይል ያላቸው ቤቶችን መገንባት ጀመሩ። አለባበሳቸው እንደ አሜሪካ ነው፣ የሚናገሩት እንግሊዝኛ ነው፣ ባንዲራቸውን እንደዛው። በቀስታ ራሳቸውን ነጥለው አሜሪኮ ላቤሪያንስ ማለት ጀመሩ። ይህ ነገር ችግር የፈጠረው በነዛ ሲበደሉ የነበሩ አሜሪኮ ላቤሪያንስ እዚህ መጥተው ስልጣን የያዙ ሰዓት ነው። መሬት ከገበሬዎች ተነጠቀ፣ ንግድ ከነሱ ውጭ አይደረግም፣ ስልጣን የነሱ ሆነ። ላይቤሪያንስ እንደ ሁለተኛ ዜጋ ነበር የሚታዩት። ላይቤሪያንስ በአውሮፓ ባይገዙም ግን በራሳቸው ሲበደሉ ነው የኖሩት። እናም ጥያቄ የሚሆነው ይህ ስርዓት እንዴት ላይቤሪያን ከአውሮፓውያን ግዢ እንዴት እንዳስመለጣት ነው። አንደኛ የአሜሪካ ጥላ ነው። አሜሪካ ባትገዛትም ነገር ግን ትጠብቃን ነበር። ሁለተኛ ደግሞ ጊዜው ነው። አውሮፓውያኖች ከመምጣታቸው በፊት ላይቤሪያ እንደ ሀገር ተቋቁሞ ነበር እና ዋነኛው ደግሞ ዲፕሎማሲ ነበር። ስለዚህ ይህ ቪዲዮ ስንጨርሰው በአጭሩ ላይቤሪያ ተገዛለች በአውሮፓውያኖቹ ወይ ደግሞ በአሜሪካን ባይሆንም፣ ነገር ግን በአጭሩ ሲበደሉ ሊኖሩት። ስለዚህ አፍሪካ ውስጥ ኢትዮጵያ ብቻ ነች በጦሩም ሆነ በምንም ብቻ አሸንፋ ያልተገዛችው ሀገር ማለት ነው።